በስንት ትግል መሰላችሁ እዚህ ቤት እንድታደር ያስፈቀርኩት። በስንት ትግል መሰላችሁ እዚህ ቤት እንድትመጣ ያስፈቀርኩት። እግዚአብሔር አንቺ ድብልብል ሃይ እንዴት ናችሁ? በስንት ትግል መሰላችሁ ነገ ከቤት ብባረር አራት ባረሪ ማሪያ እያሉ በስንት ትግል ሙሺ ከኔ ጋር ታራለች ተብሎ በቃ ከሙሺ ጋር ልታደር ነው የመጣችው። የከፋኝ ሁሉ በሰለፈ ገምተናል የሚል ነገር ጀምር። እናንተ እኮ አስገምቱ የምር ይታሰረን ዘላለም ይተፈታ ይታሰረን ሰላም ሽሩራዬ ኩልታ ፊት እያየሻት ነው። አስገብቼ አትቀድም አይሰማም እንኳ የተላለ ምን አውቄላት ኦሰን ለበይግባ ብርሃን ፍቅሪ ስዘልመተ ብርሃን ፍቅሪ። አሁን ሰው እናስገባ። ቅድሚያ ቅድም ቅምጥ ለእንትና እልካለሁ ብዬ ግምጃዬን ጠብቂኝ ብያት ነበረ። ወይዘሪት እህታችን የታለች ከበላቸው ጋር ጀመሩ መሰለኝ። ሂዱባ ግምጃዬ ጋር ጌሙን እንትን ትበልና ትጥራን። ብርሃን ፍቅሪ አጎን እርጉዟ ልጅ አያቻት አስቸገረ እየበላሁት ያንቺ ቢሆን ጥሩ ነው በርሽ። ኧረ ዝም በል። እኔ ጸጉሬን የምጠቀመው ስለማታውቅ ነው። ሰላም ቢያቸው። ሰላም ቤተሰብ እንዴት ናችሁ? አያችሁ አይደለ? ያንቺ ቢሆን ምናምን ነገር ለማለት ይሞክራል። ግን እኔ የምጠቀመው ቅባት ተወለደ ማሬ ብላሻለ። ምን እንደዚህ አንቃት? ምንድነው የሚወለደው? በክራ አንቃት። ባንዴ እኮ ልጁን እንጠብቃለን። እንዳትወጣ ስሪያታለሁ። በስንት ልመና መሰላችሁ ዛሬ ያመጣኋት። ጾታ ላየው ሲሰልመተ እኔ ማሙል ቢሆን ጾታ ላይ እግዚአብሔርን የሰጠኝን ይስጠኝ። መጓጓት አይሻልም? እሱም ይሻላል እኮ። ሰላም በያቸው። እሺ በደምብ እሺ። እንዴት ናችሁ ግን? ደህና ናችሁ? እኔ ደህና ነኝ ይመስገናለሁ። ያው እንግዲህ ዛሬ አብሬ ነበር። ወለድሽው? ኧረ አልተወለደችም። ይኸው አስሬያታለሁ እንዳትወጣ። እነ ፍፄ ያደከምኝ እኮ ዛሬ። ግን ደስ የሚል